አንድ ሰው ለጥቂት ሰዓታት በረራ ሲዘገይበት ምን ያህል እንደሚበሳጭ እናውቃለን። ነገር ግን አንድ ሰው ያለምንም ወንጀል በአንድ የፓስፖርትና የዶክመንት ችግር ምክንያት ብቻ ሙሉ ህይወቱን ማለትም 18 ዓመታት በአየር ማረፊያ ውስጥ እንዲኖር ቢገደድስ? አዎ፣ ሙሉ 18 ዓመታት። ይህ በፊልም ላይ ያያችሁት ልብወለድ ታሪክ አይደለም። 100% እውነተኛና በዓለማችን ላይ የተከሰተ እጅግ አስደናቂ የተጓዥ ታሪክ ነው። ይህ ሰው ማን ነው? እንዴትስ ለ18 ዓመታት በአየር ማረፊያ ወንበር ላይ ሊኖር ቻለ? ህይወትንስ እንዴት መራ? እስከ መጨረሻው ተከታተሉኝ። አስገራሚ እውነታ እገልጥላችኋለሁ። ምህራን የእናቱን ሀገር ወደ ሆነችው ወደ እንግሊዝ ለንደን ሄዶ ለመኖር ወሰነ። ህልሙን ለማሳካት ጉዞውን ጀመረ። ነገር ግን እጣ ፈንታው ሌላ ነበር። በ1988 ዓመተ ምህረት ምህራን ከቤልጂየም ተነስቶ በፈረንሳይ ፓሪስ በኩል ወደ ለንደን ለመሄድ ሻርል ደጎል የተባለው ትልቅ አየር ማረፊያ ደረሰ። ነገር ግን እዚህ አየር ማረፊያ ላይ አንድ ያልታሰበ ነገር ተከሰተ። ምህራን እንዳለው ከሆነ በፓሪስ አየር ማረፊያ ውስጥ እያለ የያዘው ቦርሳ ተሰረቀ። በቦርሳው ውስጥ ደግሞ ህጋዊነቱ የሚያረጋግጡት የስደተኝነት ወረቀቶች እና የፓስፖርት ምትክ የሆኑት ዋና ሰነዶች በሙሉ ነበሩ። ያለ ሰነድ ምንም ማድረግ አይቻልም። ቢሆንም ግን ምህራን ተስፋ ሳይቆርጥ ወደ ለንደን የሚወስደው አውሮፕላን ተሳፍሮ ሄደ። ለንደን አየር ማረፊያ ሲደርስ ግን የእንግሊዝ የፓስፖርት ተቆጣጣሪዎች ስምምነቱ አልተቀበሉትም። ያለምንም ፓስፖርት እና ሰነድ ወደ ሀገራችን መግባት አትችልም አሉት። ወዲያውኑ በመጣበት አውሮፕላን ወደ ፈረንሳይ መለሱት። አሁን ምህራን ፈረንሳይ ፓሪስ አየር ማረፊያ ተመልሰዋል። ፈረንሳዮች ወደ ሀገራቸው ሊያስገቡት አልቻሉም፣ ምክንያቱ ህጋዊ ፓስፖርት የለውም። ወደ ሌላ ሀገር ሊሸኙትም አልቻሉም፣ ምክንያቱ የሚሄድበት ሀገር የለውም። የፈረንሳይ ህግ ምን ይላል? አንድ ተጓዥ ሰነድ ሳይኖረው አየር ማረፊያ ውስጥ ከደረሰ እና በህገወጥ መንገድ ሀገር ውስጥ ካልገባ ከአየር ማረፊያው እንዲወጣ ማሰር ወይም ማስገደድ አይቻልም። ስለዚህ ምህራን በአየር ማረፊያው ዓለም አቀፍ ተርሚናል 1 ውስጥ እንዲቆይ ፈቀዱለት። ነገር ግን ይህ ቆይታ ለአንድ ቀን ወይም ለአንድ ሳምንት አልነበረም። ቀናት ወደ ሳምንታት፣ ሳምንታት ወደ ወራት፣ ወራት ደግሞ ወደ ዓመታት ተቀየሩ። ምህራን ካሪሚ ናሴሪ ከአየር ማረፊያው ሳይወጣ ቀይ ወንበር ላይ እየተኛ ልብሶችን በሻንጣ ውስጥ አስቀምጦ መኖር ጀመረ። ለመሆኑ ይህ ሰው ለ18 ዓመታት በአየር ማረፊያ ውስጥ እንዴት ኖረ? ምህራን የአየር ማረፊያው ሰራተኞች ወዳጅ አደረገ። ሰራተኞቹ እና ተጓዦቹ ምግብና ገንዘብ ይሰጡት ነበር። እሱ ግን ለማኝ አልነበረም። ሁል ጊዜ ጠዋት በአየር ማረፊያ መታጠቢያ ቤት ውስጥ ራሱን ያጸዳ ነበር። ልብሶቹ ያጥብ ነበር። አብዛኛውን ቀኑን የሚያሳልፈው መጽሐፍትን በማንበብ፣ ጋዜጣ በመከታተል እና የራሱን የህይወት ታሪክ በማስታወሻ ደብተሩ ላይ በመጻፍ ነበር። የአየር ማረፊያ ሰራተኞችም ሰር አልፍሬድ የሚል ቅጽል ስም አውጥተውለት ነበር። ከዓመታት ቆይታ በኋላ በአየር ማረፊያ ውስጥ እንደ አንድ ቋሚ ዕቃ ወይም ምልክት መታየት ጀመረ። ከዓመታት በኋላ በ1999 ዓመተ ምህረት አንድ ታዋቂ የፈረንሳይ ጠበቃ ጉዳዩን ይዞ በመከራከር ቤልጂየም ሀገር አዳዲስ የጉዞ ሰነዶች እንዲያወጣለት አደረገ። ፈረንሳይም የስደተኝነት ፍቃድ ሰጠችው። አሁን ምህራን ነፃ ነው። ከአየር ማረፊያ ወጥቶ ወደ ፈለገበት ሀገር መሄድ ይችላል። ነገር ግን እዚህ ጋር ነው አስደናቂው ነገር። ምህራን ሰነዶቹ ለመፈረም ፈቃደኛ አልነበረም። ምክንያቱ በሰነዶቹ ላይ ስሙ ምህራን ተብሎ ነበር የተጻፈው። እሱ ግን እኔ ስሜ ሰር አልፍሬድ ነው፣ ኢራናዊም አይደለሁም በማለት ሰነዶቹ አልቀበልም አለ። 11 ዓመታት በአየር ማረፊያ ውስጥ መኖር ስነ አእምሮውን ነክቶት ስለነበረ አየር ማረፊያውን ለቆ መውጣት ፈራ። ከአየር ማረፊያው ውጭ ያለው ዓለም ረሳው። ስለዚህ እዚያው መኖር ቀጠለ። በመጨረሻ በ2006 ዓመተ ምህረት በአጠቃላይ ለ18 ዓመታት በአየር ማረፊያው ከኖረ በኋላ በጠና ታሞ በሕክምና ምክንያት ከአየር ማረፊያው እንዲወጣ ተደረገ። ከዚያ በኋላ በፈረንሳይ ውስጥ ባሉ መጠለያዎች ውስጥ መኖር ጀመረ። የሆሊውድ ታዋቂው ዳይሬክተር ስቲቨን ስፒልበርግ የእሱ ታሪክ በመውሰድ ዘ ተርሚናል የተባለው እጅግ ታዋቂ ፊልም ሰርቶለታል። የሚገርመው ነገር ምህራን ህይወቱ ሊያልፍ
አካባቢ በ2022 ወደ ቀደመው ቤቱ ወደ ፈረንሳይ አየር ማረፊያ ተመልሶ ጥቂት ሳምንታት ከኖረው በኋላ እዚያው ህይወቱ አልፈዋል። አንድ የፓስፖርት መጥፋት እና የህግ መወሳሰብ የአንድን ሰው ህይወት ለ18 ዓመታት በአየር ማረፊያ ውስጥ እንዴት ሊያስረው እንደሚችል የሚያሳይ እውነተኛና ህጋዊ ታሪክ ይህ ነው። ስለተከታተላችሁኝ አመሰግናለሁ። ታሪክ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ሌላ አስደናቂ የተጓዦች ታሪክ ይዤላችሁ እመጣለሁ። ቻው።